አሁን ብዙ ሰው ከሱ ጎን እየቆመ ነው ታውቃለህ፣ ባልሆነ ነገር ማለት ነው። እና አንተ ሊጎዳክ ቢፈልግ እሱ ተሽሎት ምናምን እሱም ነው ምናምን ቢልክ ምን አይነት ነገር ነው ለራስክ ላይ እንትን የምትለው? ተረድተኸኛል? እንዴት የምትከላከለው? በውሸት ቢናገርብህ ነው ነገሩ። የሆነ በቃ ተሽሎት ምናምን። እሺ ከታች ሆነች ተከታታይ እመልስልሻለሁ። እሺ የመጀመሪያው ነገር እንደዛ የማለት ሞራል አይኖረውም። ምክንያቱም በራሱ አንደበት ሰምታችኋል። እኔ ምንም ነገር ውስጥ እንደሌለውበትና በእኔ ህይወት ውስጥ መጥቶ ረብሾኝ የማይሆን ነገር ውስጥ እንደከተተኝ አውቆ ይቅርታ እንደጠየቀኝ አሁን ሰምታችኋል። ስለዚህ ነገ ተነስቶ እንደዚህ ነገር ውስጥ አለበት ቢለኝ ሲጀምር ሊለኝም አይችልም። ሶፎንያስ አሁን ተስተካክሏል። እሺ አብዛኞቻችሁ ማወቅ ያለባችሁ ነገር እንግዲህ እንደሰማሁት ነው የምነግራችሁ። አግኝቼው አላውቅም፣ ተነጋግረንም አናውቅም በአካል በስልክ እንዳወራ ነው ከሆነ ግን ሶፎንያስ ሙሉ ለሙሉ ከዚህ ነገር ነፃ እንደሆነ ተናግሯል። ተሽሎታል፣ ተፈውሻለሁ፣ ስጋ ወደሙ ደሙ ምንድን ይባለው ደሙ ስጋ ወደሙ ወስጃለሁ ብሎ ነግሮኛል። ስለዚህ አሁን ለሶፎንያስ ያላችሁን ልብ ክፈቱ። እሺ ሁላችሁ ነግቢ። እኔ ልጠይቅህ የፈለኩት ጥያቄ አንድ ናት። እሱንም ምንድን ነው? አንዴ ተረጋጊ። ምደማመጥ ማዛ እሰማለሁ ትሰማኛለህ? እሺ የኔ እናት አላቅሽም፣ አታውቂኝም፣ ለአንቺ የግል ጥላቻ የለኝም። ተረጋግተሽ ብትጠይቅኝ እንደ ተረጋጋ ሰውኝ መልስልሻለሁ። ረጋ ብለሽ ጠይቅኝ። አሁን ቀጥይ። አመሰግናለሁ። እሺ እኔ አሁን ካለው ሁኔታ በልጁ እውነት እንደሆነ በጣም ነው ልጁን ሳየው ራሱ ማለቅ ሰው እና ምን ነው ባላረኩ ብለህ እንደ ሰውኛ ራሱ አልተጸጸትክም? እስቲ ይሄን ጥያቄ ብቻ መልስልኝ በእናትህ። እውነት እንደው በጣም ነው ልጁ በህይወቱ በቃ ገለኸዋል። ለምን ማስተካከል ትችል ነበር፣ እንደ ጓደኛ እንደ ወንድም፣ በህግም ቢሆን ሚዲያ ላይ ሳይወጣ በህግም ሆኖ ወስደህ ማስተካከል ትችል ነበር። እንዴት በቃ በቁሙ ነው የገደልከው? እና እኔ ሁሌ ነው ማለቅሰው፣ ሁሌ የኢትዮጵያ ህዝብ ሁሉ ነው ያለቀሰው በዚህ ጉዳይ ላይ እና እስቲ ምን ትላለህ? እሺ እኔ ናት ማዚ አንዴ እየሰማሽኝ ከሆነ ለጥያቄሽ መልስ እሰጣለሁ። እንዳትወጪ እዚህ ቁጭ በይ እሺ። አልወጣም። እሺ ማዛ አንድ የምጠይቅሽ ጥያቄ አለ። ሶፎንያስ ለእኔ ደውሎ ረድተኸኛል፣ አግዘኸኛል፣ ወደ እግዚአብሔር እንድቀርብ አድርገኸኛል ያለውን ሰምተሽዋል? አዎ ሰምቻለሁ። ለምን የተቀዳ እንትን ሪከርድ የተደረገ ነገር ተልኮ አይቻለሁኝ። በጣም ጥሩ። ስለዚህ ከሶፎንያስ አንደበት አንቺ እንዳልሽው ገለኸዋል ያልሽውን እንተውና ከእሱ አንደበት እንደተሻለው ወደ ፈጣሪው ሊቀርብ እንደቻለና እንደታገዘ ሲናገር ሰምተሻል አይደለም? ሰምቻለሁ፣ እሱን ሁሉ ሰምቻለሁ። ግን እሱ ከዚህ በኋላ እኔ እንጃ አላውቅም። አንድ ነገር ልንገርክ፣ በራሴ ብቻ መልሽልኝ በእናትሽ ማዚ። እኔ መጨቃጨቅ አልፈልግም። እድል ሰጥሻለሁ፣ ታወሪያለሽ። የጠየቅሽኝን እየመለስኩ ነው። እኔ ደግሞ ስጠይቅሽ ደግሞ የምጠይቅሽን ጥያቄ ብቻ መልሽ፣ ማብራሪያ አልፈልግም። መልሳለሁ። ሶፎንያስ በራሱ አንደበት ተፈውሻለሁ፣ እግዚአብሔር በአንተ ውስጥ ተጠቅሞ ረዳኝ፣ አንተ እንደዛ ባታረግ ኖሮ ደንግጬ ወደ እግዚአብሔር መንገድ አልመለስም ነበር ብሎ ከሰማሽ፣ ይሄ ሰውዬ ከተመለሰ ገለኸዋል ያልሽው ከነብሱ አንጻር ነው ወይስ ከስጋው አንጻር ነው? እስቲ መልሽልኝ። ከስጋ አንጻር ይህንንም እኮ ሚዲያ ላይ ሳይወጣ ማስተካከል ትችላለህ። ሶፎንያስ ራሱ ወደ እግዚአብሔር መጠጋት ይችላል ሚዲያ ላይ ሳይወጣ፣ እናቱ ሳታዝን። ሁላችንም እኮ የልጆች እናት ነን። የራሳችን ልጅ እንደዚህ ቢሆንብን ውስጣችን ይጎዳል። እናትየዋ ራሱ አዝነዋል፣ ቤተሰቦቹ አዝነዋል። ይህን ከምን አንግል ታየዋለህ? አንተ ጋር እናትህ ብታዝን ምን ይሰማሃል? መዓዛ እኔ ሁሌ ነው ማለቅ ሰው ሁሌ ነው ማዝነው። በጣም ሶፎንያስ ላስወረድሽ ነው እያዳመጥሽ በቃ ብታስወረደኝም አዳምጥሃለሁ። ከዚህ በኋላ ነው ስለተጎዳ ነው የምነግርህ። ተረጋጊ መጀመሪያ እስኪ አንዴ መጀመሪያ ተረጋጊ። ስሜታዊነትን ታዩ እና ተረጋጊና እንደ ባለ አእምሮ እንነጋገር። አንዴ እያዳመጥሽ ነው? እያዳመጥኩ ነው ወንድሜ። አሁን ተረጋጊ። ማለቃቀሱንም ስሜታዊ መሆኑንም ታዩና እስቲ የመጡትን ነገሮች ሳይድ ኢፌክታቸውንና ጥቅማቸውን አንድ ባል በግልጽ እንነጋገር። ስለዚህ ስሜታዊ መሆኑን አቁኝ መጀመሪያ። ይሄ እንትኑ እንደዚህ ነው ታይና የምጠይቅሽን ጥያቄ እንደ ባለ አእምሮ ቆፍጠን ብለሽ መልሽ። የሰማሽ ነው? እሺ መልሳለሁ፣ ጠይቀኝ። በጣም ጥሩ። አጭርና ግልጽ መልስ ነው የምትመልሽልኝ። ሶፎንያስ ከእግዚአብሔር ጋር ያለውን ነገር ማስተካከሉ ጥቅም ነው ጉዳት? ጥቅም ነው። ጥቅም አለ። በጣም ጥሩ። እሺ ሰውነቱ ከስቷል አይደለ? በጣም ሰውነት መክሳት ምን ሲሆን ነው ሰውነት የሚከሳው?
አንደኛ ነገር የአይምሮ ጉዳትም ከዛ በላይ ነው። አይምሮ ስለተጎዳ በዚህ ሚዲያ ላይ ስለተሰራጨ አይምሮ ስለተጎዳ ልጁ በሁሉ ነገር አቷል። ሰውነቱን አቷል፣ ማይንዱን አቷል። ሁሉ አይዶን ነው ፊቸሩን እንግዲህ እግዚአብሔር ነው የነገር የሚያውቅ። ሁሉ ነገር አቷል ልጁ። በዚህ ብቻ ነው የከሳው? ባው ታዲያ በምን ይከሳል? በምን ይከሳል? ትልቁ ጉዳት ይሄ ነው። ልንገርሽ፣ የመጀመሪያው ነገር ይመስለኛል እኔ ዩቲዩብ ላይ የተለቀቀውን የይቅርታ ቪዲዮ ሙሉ ለሙሉ ያየሽ አይመስለኝም። አይተሽዋል? ሙሉ ለሙሉ የለቀቁትን እኔ በስልክ የተቀዳ አይቻለሁ። በስልክ የተቀዳ ንግግር አይቻለሁ። ቲክቶክ ላይ ነው